ገላቲ ኢየሱስ ይፋታው ማይክ ያዝላት ማታ ምንድነው ያደረገልሽ? ስምሽን ንገሪያቸው። አማረች። ስምሽ አማረች ነው? እሺ ምንድነው ማታ የሆነልሽ? ምን ያምሽ ነበረ? ጌታ ስሙ የተባረከ ይሁን። አሜን። እግዚአብሔር ስሙ ይባረክ። አሜን። እስቲ ልልታና ጭብጨባን ጌታን አመስግኑ። ቅዱሳን እግዚአብሔር በድንገት ይመጣል። እናንተ ሳታስቡ እግዚአብሔር በድንገት ይመጣል። ብዙ አመታት እናንተ ጥያቄ ጋር ብዙ ቋጠሮ ጋር ያላችሁ ሰዎች ካላችሁ እግዚአብሔር እንደ ድንገት ይመጣል። አሜን። ጌታ ስሙ ይባረክ። አሜን። ጌታ ስሙ የተባረከ ይሁን። ሃሌሉያ። እኔ 2016 ወዲህ በቃ ከመስከረም ከጥቅምቱ ወዲህ ጀምሮ በቃ እኔን በጣም እያመመ ነው። በርግጥ አልተኛም፣ ሰራለሁ፣ በላለሁ፣ ጠጣለሁ፣ ግን አልተኛም። ያመኛል በቃ ሐኪም ቤትም ከርኩ በቃ ማርፌ ይሰጡኛል። ላንቺ በቃ ማይፀን ኢንፌክሽን አለ ብሎ በቃ ለኔ ማርፌ ያዛሉ። 7 ማርፌ፣ 6 ማርፌ፣ 5 ማርፌ በቃ ሁሉ ጊዜ በደም ስር ላይ ወስዳሉ። ጌታው ይሄ ምንድነው? ከጊዜ በኋላ በኔ ላይ የተከሰተ ሰይጣን አስቀምጦ በኔ ማይፀን ላይ ያስቀመጠው ነገር ቆይ ምንድነው ብዬ ሁሌ ጥያቄ አለ ለኔ። አብዛኛው አርብና ሮብ የመጣው ቁጥር ሁሉ ተንበርክከ ቀደም ብዬ ንሳ ጸሎት ሳንገባ በፊት አብዛኛው ጌታ ሆይ በማይፀኔ ላይ የተቀመጠው ሚንከባልለው ድንጋይ እግዚአብሔር ሆይ ለንደኔ ሊቀለል ብዬ ሁሉ ጊዜ በቃ ጸልያለሁ። እግዚአብሔር ሆይ እጄ ይረፈ ብዬ ቀደም ብዬ ጌታን አስቀድሜ ጸልያለሁ። እየጸለይኩ ያለ ማታ በርግጥ ዳቆን ወገቤ ይቆርጠኛል፣ ፊኛዬ ይቆርጠኛል። ቃል እንዴት ሆኜ ልስማ? ጌታው ቃሉ እየተነገረን የሚቆርጥሽ ምን አይነት ውጊያ ነው እኔን ተከትሎ የመጣ? በኢየሱስም ይላሉ። በቃ በጣም በቃ እናቶች ያውቃሉ። በርግጥ ሚጥ ከያዘ በቃ መቀመጡ ይከለከለኝ፣ እንደዚሁ በቃ ይቆርጠኛል። ቀስ ብዬ በዛ በኩል ዞሬ ሽንት ቤት ሄድኩና በቃ ሸነውና መጣው። እንደገና ሽንት ሸንቼ ከመጣው በኋላ መጨረሻ ላይ ዳቆናቶቹ ማሉን ግቡ ስል በቃ በዘኛው በኩል ገባውና እጃችሁ ሆዳችሁ ላይ እጃችሁን ጫኑ ያለ ጊዜ ለካ እኔ ሌላው ሰው ላይ አይንጣልኩት። ለካ ጉዳዩ እኔ ላይ ነው። ኢየሱስ ያድናል። ራቲያ እንደ ድንገት መናፍስት በቃ ሲወርቅ ያ ሰው እንዳይጎዳ ተጠንቀቁና ጠብቁ ስላሉ በቃ እኔ ኋላ ይከተል። ለካ ጉዳዩ አይወርቅም፣ ግን ጉዳዩ እኔ በቃ እግዚአብሔር አምላክ በእጄ ጋርም ይሰራል። እጄ ብቻ በግራ እጄ እንደዚህ ጫንኩና እጄ እንደዚህ ቀኙ በቃ አነሳው። ጌታ ሆይ አሁን የተናገረው ቃል ምክንያት በኔ ማይፀኔ ላይ አንጀቴ ላይ የተቀመጠው ድንጋይ በኢየሱስ ስም ይንከባለል ይላል። ከዛ በኋላ መጨረሻ ላይ ጸሎቱ ካለቀ በኋላ ማለት ነው አጥራ አድርጌ ነግራለሁ። ቤት ከገባው በኋላ ትንሽ ልጅ አለና የማይራበን አለ። እሺ ብዬ በቃ ቆይ ሽንት በደርሼ እመጣለሁ ብዬ ውሃ ይዤ ወጣሁ። ከወጣሁ በኋላ ገባሁ ሽንት ቤት። በቃ ሽንት ሽሸና በጣም አጣደፈ። እንደሚጥ የሆነ ነገር በቃ ድንጋይ የሚያክል ነገር በቃ ይሄ ያክላል። በቃ ወጣ። ኢየሱስ እሺ። ከዛ በኋላ ሽንት ቤት ላይ ቁጭ ብዬ ጌታ ሆይ እኔ ላንተ ልጅ ነኝ፣ አንተ ለኔ አባት ነኝ። አሜን። በዚህ ግማት ላይ እኔን አታዋርደኝ ያልኩት። ከዛ በኋላ እንደገና አይወርድም አለ። በቃ ምንድነው ይሄ ጉዳዩ ብዬ ሶፍት ነበር እጄ ላይ ጎተትኩት። በቃ እንደው ሞቱም ከሆንኩ ላንተ ለክብሬ ነው እንጂ ችግር የለም በቃ ብዬ ይሁን በቃ ጌታው ያም ይሁን። እኔ ሽንት ቤት ያለው ሰው ብቻ እንዳይመጣ ጌታው ለኔ ብቻ አንተ ተጠንቀቅ አልኩኝ። ዋው። ከዛ በኋላ ጎተትኩና ሲያወጣ በቃ ይሁን በቃ አውሬ በቃ ይሁን በቃ ማላቂት የሌለ ነገር ከነው ዋጋውና ታኔ አንሲ አርጌ ካቲቴ ባሳጎቲ ካታርቤ ሁልፍና ኬትናሙ ጅልቤ ፈታ ጅራታ በራበራ ኢየሱስ አቲ ማንዳናታ ቡና ቡቶ ቀዳ ባሊ ጩፍቴቲ ጀሌማ ክብሪሃን በላይ አይደለም
አመስግኑ ጌታን። እልልታችሁ ጨምሩለት ጩኸታችሁ። እሱ በመንፈሱ ኦፕራሲዮን አድርጓ በጣም ሀፉራ ኢሳቴ ኦፕራሲዮን ይጎዴ ባሳን እስቲ ፎቶ በጣም ይሄን ይወጣል ያዝላት ቤት ነበረ እሱ ባለቤቴ ሮጬ መጣውና ስልክ እንዳጋጣሚ ይዤ ሽንት ቤት ገብቼ ደውዬ አውቆ ለተንኮሉ ሰይጣኑ ኔትወርክም የለም በቃ አይሰራም አለ ለሱ መቼ ደወልሽ ብሎ እኔ ጋር ይከራል በቃ ቤት ይገባውና እስቲ ብዬ ጠራው ከዛ በኋላ ይሄው እኔ ሁሌ ያመኛል ስል ምንድነው እሺ እኔ እኮ ቤት ውስጥ ሲመጣ ጊዜ ጤናማ ነሽ ማታ ያመኛል እንደዚህ ነው ምን አምንት ያለሽ ብሎ በቃ ሕክምናው አብዛኛው በቃ ያሳክማል አንዳንድ ቀን በቃ እሱን አያስጨንቅኝ ካሁን በኋላ አልነግርም እግዚአብሔር ሆይ የኔ ችግር ሰይጣን ያስቀመጣው ይሁን ባንተ ዘንድን የመጣው ይሁን እግዚአብሔር ሆይ እጆቹ ለኔ ጣልቃ ይግባ ብዬ ታውኩት ከዛ በኋላ መጣና ምንድነው ብሎ ደነገጠ እኔን ደግሞ በቃ አንተ እዚህ ቆሜ እኔ ደመቁን ይዤ እመጣለሁ እና ደመቁ አንቺን ደመቁን ይዤ እመጣለሁ ዋው ከዛ በኋላ ስልኳ ለኔ ትንሽ ስለሆነ ያተች ይመጣና በዚህ ቀርጬ እኔ አመስግኜ መድረክ ወጥቼ አመስግኜ ማላቅም ዋው ይሄ ለኔ እድል ፋንታ ሃሌሉያ ብያቸዋለሁ ማታ እግዚአብሔር ተናግሮናል አንዳንድ ሰዎች በምስጋና ይመላለሳሉ ናሚ ተኮ ገለታ እንደደብያ ገባ አድርገውና እንደዚህ በለው ባከ ተጀመረ በለው ባከ በምስጋና ጀምረሃል በለው ባከ ትጨርሳለህ በለው ባከ ፈውስን ታወራለህ መባረክን ታወራለህ መቀየርን ታወራለህ ኢየሱስ ያድናል አመስግነሽ አታውቂም ወተሽ መስከረሽ አታውቂም ግኛ በቃ ልጆቹን ከታመሙ አገልጋዮቹን አብዛኛው አጸላለሁ ከዛ በኋላ ሕክምና ወጣል በቃ ጌታ ሆይ ተመስገን ብዬ ተዋለሁ እጅ መድረክ ወጥቻለሁ እሺ እግዚአብሔር ለትልቁ ምስጋና ላይ አቆመኝ ፖራዲያና ማሳታ ሃሌሉያ ደግሞ ይቀጥላል ምስጋና ይቀጥላል በኢየሱስ ስም ይቀጥላል ቀጠለልሽ ከዛ በኋላ እህቴ ጋር ሮጬርኩ ታላቅ እህቴ ነበር አንዳንድ ቀን ለችግሬ በቃ እጄ እንደዚህ ነው ካልኩ ከዚህ በፊት ህልም አይቻለሁ እንደዚህ አይነት ነገር እኮ ከማይጸኔ ሲወጣ አየው ብዬ ነገርኩት በቃ ጸልይ ትላለች ደጋግሜን አየው በቃ ጸልይ ብላ ታበረተኛለች ከዛ በኋላ ማታ አልኩና እናዋልኩና ደርግንግጣ ወጣችና ምንድነው ነይ እስቲ ብዬ ጓሮ ጀርኳት ሀፍቴ ሳልኩት ሀፍቴ ቸርች ተመልሶ ወደ ስል እሱ ስልኩን ደወለና በቃ መጣ ከመጣን በኋላ ሀፍቴ እስቲ ይሄ ነገር ቅረጽ እኔ ማመስገን አለብኝ ማታ እግዚአብሔር አምላክ ለሌሎቹ ኳላ ተከትዬ እጠብቃለሁ ብዬ ኳላ ቆመኝ እኔን አገኘኝ ስለዚህ ነው ማመስገኛለሁ የተዘጋጀ ሰው ዛሬ ማለዳ ያገኘዋል የኔ ኢየሱስ ያገኘሃል ኢየሱስ ኮይ አርጋታ በርግጥ ሰው ልጅ እኔ እንደዚህው ከተናገርኩ አምንም ብዬ ቅረጽ ሀፍቴ ያልኩና ቀረጸ ሀፍቴ ማለ እሷ ደመቁ ማለች ባለቤት ያለ ቆመን ቀርጸን በኋላ ወደ ቤት ጌታለ ባሉች ይዝን ያለው አልመጣም ወይኔ ማመስገን እሱ መጣለው ብሎ ነው የሥራ ዕቃ ምናምን ስላለ ይዤ መጣለው ምናምን ሲታውቁት ከዛ በኋላ መጨረሻ ላይ በቃ አድረን ከዛ በኋላ አይ እኔ ማመስገን አለብን ብዬ ታውቁት ተቀረጸ እግዚአብሔር አምላክ ያ የወጣው በጣም አካል ያለው በጣም የወፈረ ነገር በቃ የሆነ ሞቶ በቃ የሆነ አበጭጓራ በቃ ምናምን ትልቅ ነው እሺ እንዴት ነው ያየሽው ሰም አይንም አይነበረች ጌታ ስሙ ይባረክ አሜን እኔ ያየው ሲጣራኝ ደነገጥኩ በጣም እሺ ምንድነው ስለ ነይ አለችኝ እሺ ጌታ ስሙ ይባረክ አሜን ነይ ስትልኝ እሺ አልኩኝና ሄድኩኝ ነይ አለችኝ ምንድነው አልኳት ደነገጥኩኝ በጣም ነይ አለችኝ እሺ እንዴ ከዛ የሆነ አያዛ ነበር እንዴ አዮቼ ምን ሆነ አልኩኝ ከዛ ነይ በቃ ዝም ብለሻል እሺ አልኩኝና ተከተልኩኝ እሺ ሲሄድ ነይ ደመቆ ይሄ ነገር እያለ ምንድነው አልኳት ይሄ ነገር ከማጽኔ የወጣ ነው አለ ፓራታካስ ከዛም በኋላ እንደዚህ ስና የሆነ በቃ እንደ ጉበት በቃ ስጋ በቃ ስጋ ሙሉ አዎ በቃ ስጋ ነገር ነው ከዛ በኋላ ፎቶ አነሳን ከዛ አማሩ አልኳት ሁሌ ጊዜ ያመኛል ሁሌ ጊዜ ከውስጥ ይወጣኛል ምትል እኮ ይሄ ነው በቃ ጌታን አመስግኛለሁ ተፈጸመ ወጣ አንድ ሰው ይወጣለታል አሜን በኢየሱስ መንገድን ያዘለቀው ይሄዳ አሜን የተዋለው እንጂ እግዚአብሔር ሁሉ ጊዜ ባሪያው ዳዊት ሁሉ ጊዜ ይባረካለሁ ምስጋናው በአፌ ነው እንዳለ አንድ ቤታችን የሚወጣው ምስጋናው ማደሪያው ይድረስ ትንሽ ነገር ሆዱ ዝም ብሎ ይነፈኛል
ግን እግዚአብሔር አምላክ ስሙ ይባረክ። እግዚአብሔር ስሙ ይባረክ። ያ ድንጋይ ያንከባለለ ጌታ ስሙ ይባረክ። ለኔ የደረሰን ጌታ እግዚአብሔር ለእናንተም ይድረስ። እግዚአብሔር አምላክ ለጥያቄያቸው መልስ ይሁን። በኢየሱስም በስውር ይሁን በጌታ በኢየሱስ ሾልኮ እናንተ ውስጥ ላይ ደሙ ሲጋው አጥንቱ ላይ የተቀመጠው በሽታ በኢየሱስ ይወለቅ። አሁን ቅድም ዘማሬ አሮጌ ማንነት ይዛችሁ አትገቡም አለ። በኢየሱስም አዲስ ማንነቱ ይወለቅ። በልልታና በጭብጨባን ጌታ አሁንና መስገን ብዙ ምስጋና ብዙ ዝማሬ ወደ ማደሪያዬ እገባለሁ አምላክነና ስለምገባለሁ ብዙ ምስጋና ብዙ ዝማሬ ወደ